የካቲት 12 የቅዱስ ሚካኤል የውሎ ብሎግ ሻወራችንን እየወሰድን ነው። እዚህ ጋር ፋፋፋፋፋ እየተባለለት ነው አባቴ። ከዛ እንግዲህ ጉዟችን ያደረግነው ወደ ገናናው መልአክ ወደ ቅዱስ ሚካኤል ቤተክርስቲያን ነው። ይሄን እንግዲህ የምታዩት ቤተክርስቲያን የሲኤምሲ የቅዱስ ሚካኤል ቤተክርስቲያን ከ13 ዓመት በላይ እንግዲህ ፈሽቶ ወደ አዲሱ ቤተ መቅደስ እንደገባ በቅርብ ጊዜ ቪዲዮ ሰርችላችሁ ነበር። አያችሁት እንዴት እንደሚያምር። ወደ ውስጥ ገባሁኝ። እንግዲህ ቀኑ ጾም የአብይን ጾም ምክንያት በማድረግ ቃለ ወንጌል እየተሰጠ ነበረ። አጋጣሚ የሚገርማችሁ አባታችን የምንወዳቸው አቡነ ቆስጦስ በዛ ተገኝተው ነበር። እንዲሁም ከደብረ ሊባኖስ የመጡ መናኛ አባቶች ባህታውያን መነኩሴዎች ነበሩ። በጣም ደስ የሚል ቃለ ወንጌል ተማረን፣ መልእክትን ማስተላለፉ። እሱን እንግዲህ ደስ በሚል ሁኔታ ከጨረስን በኋላ ተሳልመን ለቅዱስ ሚካኤል ጸሎታችንን አድርሰን ጉዟችንን ወደ ሆስፒታል ነበር ያደረኩት። ምን ሆነ ነው እንዳትሉኝ፣ ያው እንግዲህ ታመን ከመተኛታችን በፊት ራሳችንን ቼክ ማድረግ አለብን ብዬ አምናለሁና ራሴን ቼክ ለማድረግ ፈልጌ ወደምታዩት ሆስፒታል ሄጄ ነበረ። ቼክ አድርጌ ጨራርሼ ወጣሁኝ። እዚህ ጋር እንግዲህ እየወጣሁ ነው። አሁን ወደ ቤት ነው ጉዞ እያደረኩ ያለሁት። ቤት ገብቼ ተጣጥቤ ልብሴን ቀይሬ ደግሞ እዚህ ጋር እያያችሁ ነው። ዛሬ እንግዲህ ሩጫ ነው፣ እየወጣሁ ነው። ቀኑ ሚካኤል ነው ብያችኋለሁና እዚህ ጋር የሚገርም ቦታ እየሄድኩ ነው። ቤተሰቦቼ ደርሼ ወደ አዲሱ ገበያ ነበር እንግዲህ የወጣው ነው። ፎቁን ኮንዶሚኒየም አዲሱ ገበያ ገናናው መልአክ ቅዱስ ሚካኤል የጽዋ ማህበር። ይሄ የጽዋ ማህበር እንግዲህ የእቴ የጽዋ ማህበር ነው፣ የእናቴ አባቷ ማለት ነው። እንግዲህ ከ60 ዓመት በላይ ታሪክ ያለው የጽዋ ማህበር ነው። አብሬው ሄድ ስለነበረ እሱ በህይወት ሲያልፍ እንግዲህ አይቀርም ብዬ እኔ ተረክቤ ቀጥዬዋለሁ። አየኋችሁ የምታዩዋቸው እነዚህ ደስ የሚሉ እናቶች፣ አባቶች፣ ወንድሞች ያሉበት ተተኪዎች እንግዲህ ያሉበት ማህበር ነውና አስቀጥለን እንግዲህ በዚህ መልኩ ጽዋውን መርሃ ግብር እያስኬድን ነበረ። እዚህ ጋር የአብይን ጾም አስመልክተን የተወሰኑ ነገሮች ተነጋገርን። እንዲሁም ደግሞ ግጥሞች፣ ስነ ጽሁፎች አቀረብን። ዝማሬም ነበረ። እዚህ ጋር በጣም ደስ የሚል ፕሮግራም እንግዲህ ዘግይቶ የመጡ ደግሞ ምሳ እየበሉ ምናምን ነበር ያ ፕሮግራማችን እያካሄድን የነበርነው። እዚህ ጋር እናቶች ተመራርቀን ደስ የሚል ጊዜ አሳልፈን እንግዲህ ለቀጣይ ወር እግዚአብሔር አምላክ በሰላም እንዲያደርሰን በመመኘት እንግዲህ ከዝማሬው ከጸሎቱ ከምኑ ከምርቃቱ በኋላ ያው የመጨረሻው መርሃ ግብር ነው የሚሆነው ማለት ነው። እንግዲህ ጽዋውን ወደ ቀጣዩ ቤት ይዞ የመውጣት ስነ ስርዓት ለማድረግ ይኸው ቤት እንግዲህ እየወጣን ነው የሚገኘው። ጽዋው ቅዱስ ሚካኤልን ይዘን እየወጣን ነው ያለነው። ደስ የሚል ውሎ ነበረ። የካቲት 12 2018 ዓ.ም ከገናናው መልአክ ቅዱስ ሚካኤል ረድኤት በረከት አያጉለን። ቀሪውን ቪዲዮ ተጋበዙልኝ። ሰናይ ቀን። ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት። ታላቁ መልአክ ሚካኤል ሕይወቴን ባርክ። አምናለው ምልጃ ፈጣን ነው፣ ለኔማ የተለየ ነው። አምናለው ምልጃ ፈጣን ነው፣ ለኔማ የተለየ ነው።